ተመርቄ ስራ ማጣቴ በጣም ድብርት ውስጥ ከቶኝ ነበር ይለናል። አንድ ቀን በጣም ሲመረኝ ወጣሁና በ700 ብር ሆቴል ውስጥ በሪሴፕሽን ስራ ተቀጠርኩ። ከ2 ቀን በላይ መስራት አልቻልኩም። ወጣሁ። እንደወጣሁም አብረውኝ የተማሩ ጓደኞቼ እየደወሉ በተማሩበት መቀጠራቸውን እሰማ ነበር። ከዛም ጫት በጫነ መኪና በሌሊት ወደ አዲስ አበባ መጣሁ። በመጣሁ ማግስት ማስታወቂያ ላነብ ወጣሁ። ኢቲቪ ስራ ቅጥር እንዳለ አየሁና ተመዘገብኩ። ከፈተና በኋላ ውጤት በጣም ቆየ። እኔ በመሃል አስተማሪነት ሰራ ነበር። አንድ ቀን እያስተማርኩ ተደወለልኝ። ኢቲቪ ስራ ጀምር ተባልኩ። አላመንኩም። ተቀጥሬ ኢቲቪ ገባሁ። በመጀመሪያ በቴሌቪዥን ፕሮግራም የሚተላለፍ ቀን የት ሄጄ ቲቪ ላይ ሰፈር ያለ ሆቴል ኮፍያ አድርጌ ሄጄ ተደብቄ ራሴን አየሁት። ያኔ ሚዲያ ላይ መታየት በቀላሉ የሚገኝ እድል አልነበረም። ቤተሰቦቼ ነግሬያቸው በጉጉት እየጠበቁ ነበር። ከተላለፈ በኋላ የሚያቀኝ ሰው ሁሉ ያለማቋረጥ ይደውል ነበር። ጠዋት ስወጣ ሰው ሁሉ የሚያቀኝ ነበር የሚመስለኝ። ቲቪ እየሰራው ለቀው የወጡና በግል የሚሰሩ ጋዜጠኞች መኪና ገዝተው ተለውጠው ስናይ ቀላል መስሎን እኛም መውጣት አለብን ብለን ከጓደኛዬ ጋር ተመካከርን። ቀድመን ሳንዘጋጅ ለቀን ወጣን። በግል መስራት እንዳሰብኩት ቀላል አልነበረም። አይዞህ ከወጣህ እናግዛለን ያሉኝ ሁሉ ስልክ ማንሳት አቆሙ። ለካ በፊት የሚፈልጉኝ ኢቲቪ ስለምሰራ እንግዳ እንዳደርጋቸው ነበር። ስፖንሰር ለማግኘት ብዙ ተንከራተትኩ። ብዙ በሮች ተዘጉብኝ። የታክሲ ማጣት፣ በቀን አንዴ መብላት፣ ብዙ ፈተና አሳለፍኩ። ከብዙ ጥረት በኋላ 4000 ብር ተበድሬ የግሌን ሳምፕል ፕሮግራም ሰርቼ ዋልታ ቴሌቪዥን አስገባሁ። ተቀበሉኝ እና መስራት ጀመርኩ። ያኔ ለመጀመሪያ ጊዜ የራሴን ፕሮግራም ዩቲዩብ ላይ መጫን ቻልኩኝ። ከዩቲዩብ ጋር ተዋወቅን። ከዛን ጊዜ ጀምሮ ዩቲዩብ ላይ ጠንክሬ በመስራት ሚሊዮን እይታ ያለው ማራኪ ወግ የተሰኘ ፕሮግራም አለኝ።